ጤና ይስጥልኝ ሀገሬ ልጆች፣ ስለ ጀግንነት ላስተምራችሁ ፈልጌ ነው። በውጭ ሀገር ምን ይሉታል መሰላችሁ? ኦን ዮር ፕራይም ይሉታል። ኢፍ ዩ ዋና ቢ ኦን ዮር ፕራይም ወይም ደግሞ በየቀኑ ጀግንነትህ ውስጥ መቆየት ከፈለግ ጋይስ እምነትህ ሁሌም ሰማይ ላይ መሆን አለበት። እኔ ጀግና ነኝ የሚለው እምነት በተግባርም ማዋል ይኖርብሃል ማለት ነው። ቢካዝ እግዚአብሔር እምነት ብቻ ሳይሆን ተግባርም ይመለከታል። ግን ከተግባሩ በፊት መቅደም ያለበት እምነትህ ነው። በየቀኑ እንደ ዘበኛ ጀግንነታችሁን ጠብቁ። አንደኛ ነኝ የሚለው እምነት ከአይምሯችሁ እንዳይወጣ፣ ምክንያቱም ያ እምነት ዋና ቁልፋችሁ ነው። ግን በሩ መክፈት አለባችሁ። ተግባር ላይ ግቡ፣ ስሩ። ህይወታችሁ እንዴት አባቱ እንደሚቀየር ልገልጽላችሁ አልችልም። ብዙ ሰው ምን ይላሉ? አንድ ሰው ጊዜ ነው የሚጥለው፣ ጊዜ ነው የሚያነሳው ይላሉ። ኖ፣ ማንም ሰው ጊዜ አይጥለውም፣ እምነቱ ነው የሚጥለው። ከዛ ደግሞ ተግባሩ ይከተላል ማለት ነው። እምነት ከሌለ ተግባር አይከተልም። በሩ ተቆልፏል ብለህ ካመንክ በሩ ለመክፈት አትሞክርም። ስለዚህ አስተካክሉ። አቤት ራፕ! አሁን ይራፕ አይደለም፣ ቢትቦክስ ቢጨመርበት፣ ቢት ይጨመርበታል። ሰላም ጋይስ እንደምን አላችሁ? ዛሬ እንግዲህ እሁድ ነው። አሁን የምንገኝበት ቤት ደግሞ የኔ ካሜራማን ናፒ ቤት ነው። ይኸው የራሷ ቤት ተከራይታ ገብታላቸዋለች። የሚገርም ቤት፣ ጸዴ ፈርኒቸር፣ ተአምረኛ። ግን የጎደለ አንድ ነገር አለ ማለት ነው። ኦኬ፣ እሱ ነገር ምንድነው መሰላችሁ? ቲቪው ነው። ይህ ልጅ ምን አለኝ መሰላችሁ? ቲቪ ሳይኖረው የቲቪ ስፒከር አምጣልኝ ብሎ ጨቀጨቀኝ። እሺ አመጣሁለት። አሁን ደግሞ ቲቪ ያስፈልገዋል። ስለዚህ ፖፑላር ኤሌክትሮኒክስ አሉ፣ ሄደን እናመጣለታለን። አንድ ቲቪ እዚህ ጋር ይጠብቀዋል። አሁን ሌላኛው ቤቱ ጋር ነው ያለው። እንዴ ናፒ መጣ? እሺ ሌላኛው ቤቱ ላይ ነው ያለው። አሁን ልብስ እየቀያየረች ነው ምናምን፣ ከኔ ሹፌር ጋር ነው የሄዱት። ስለዚህ ይዞት እንዲመጣ አድርግና ሹልክ ብለን እንወጣለን። ቀስ ብለን መጣው ምናምን ብዬ። ሌላ የሚያስፈልገው ነገር ደግሞ ምንድነው? ፍሪጅ ያስፈልገዋል። ወርቃ ቡናም አለው እዚህ መጥቷል። ይሄው ፍሪጅ ያስፈልገዋል። እቺ ሳይዝ አውቂያታለሁ። አሁን እስኪ በቃ አሜዚንግ፣ እስከ አፍንጫ የሚበቃ ፍሪጅ ማለት ነው። እሺ ስለዚህ ቲቪ፣ ፍሪጅ እና እዚህ ጋር ደግሞ እንትን ያስፈልገዋል፣ ስቶቭ ያስፈልገዋል። ስቶቭ እንዴ አንተ ይሄ በአጠቃላይ ስንት ነው የሚሆነው? ወደ 600 ሺህ አይሆንም? ይሆናል። ቲቪ ስንት ነው? 200 ምናምን ሺህ፣ 300 ምናምን ሺህ ነው። ከዛ ስቶቭ ስንት ይሆናል? ከ200 በላይ። ፖፑላር ይገሉኛል ዛሬ። ችግር የለውም፣ ይሄ እናሟላዋለን። ፍሪጅም ቲቪም። ሌላ የሚያስፈልገው ምን አለ? ምንም የለማ። ኤኒዌይስ የናፒ ቤት ላሳያችሁ። ይሄኛው ሳሎኑ ነው። ትናንትና የተሸከመው ነው ያለው ሶፋ አይታችኋል። ይሄኛው ሳሎኑ ነው። ጠረጴዛ የሚገርም አለ ምናምን፣ በጣም ብርሃን ደግሞ አለው በጣም። ከዛ ኑ እንትን ቤድሩሙን ላሳያችሁ። የሚገርም ቤድሩም አላት ናፒ የኔ አባት። ይሄው እንደምትመለከቱት ይሄ ይመስላል ቤድሩሙ። ዛሬ ተኛሁበት፣ እሱ ገና ከመተኛቱ በፊት ማለት። ስንት ጉድ እንደሚሰራበት አውቃለሁ ናፒ። አውቄ ነው። ኤኒዌይስ ይኸው የሚገርም እንትን አለው፣ ቪው አለው እዚህ፣ ደስ የሚል ብርሃን ይገባበታል በጣም ኦልራይት። እዛ ደግሞ ኳስ ሜዳ አለ እዛ አካባቢ። እሺ ደስ ይላል ቤቱ፣ በጣም ወድጄለታለሁ። መርቀነዋል። ሌላ ደግሞ ሽንት ቤቱን እናሳያቸው። ሽንት ቤት ደግሞ እዚህ ጋር ነው። ሽንት ቤት ደግሞ በጣም ደስ የሚለው ቢዩቲፉል ራይት። ይሄኛው ደግሞ የኤዲተር ክላስ ነው። እቺ ደግሞ የኤዲተር ክላስ ነች። ኤዲት የሚያደርግበት ምናምን ላይቭ ምናምን ሲገባ እዚህ ጋር ነው የሚገባው። እኔ ናፒ የኔ አባት ኮንግራቹሌሽንስ፣ እዚህ ደረጃ ላይ ስለደረስክ፣ የራስህ ቤት ስለምትከራይበት ደረጃ ትልቅ ደረጃ ነው። እኔ በጣም በውስጤ ደስ ብሎኛል። አሁን ቲቪ፣ ፍሪጅ እና ስቶቭ ይዘን ከች እንላለን። ሌላ የሚያስፈልጉት የኪችን እቃዎች ምናምን ካሉም ይዘን እንመጣለን ማለት ነው። እስኪ አይ ማሟልታለች ናፒ። እነዚህ ነገርማ ምንድን ነው? ቤተሰቡን ይዞ ነው እንደሚገባው። ይሄ ሁሉ የሻይ እንትን ምን ያደርግለታል? 6 ጠርሙስ። እስኪ 1 2 3 4 5 6 ብርጭቆ። ሳህኑም 6 ነው። 1 2 3 4 የኔ አባት። በቃ አሁን ፖፑላር ኤሌክትሮኒክስ እንሄዳለን ማለት ነው። ሌትስ ጎ ጋይስ። እንደምንም ተደብቀን ማለት ነው አሁን ወደ ፖፑላር ኤሌክትሮኒክስ እየሄድን ያለ ነው። መኪና ውስጥ ነው ያለሁት። ኦኬ ፍሪጅ፣ ስቶቭ እና ቲቪ፣ ሶስቱ ነገሮች ነው የምንገዛው። እዛ ወደ ውስጥ ስንገባም አሪፍ ያየኋቸው ነገሮች ካሉ አሁን ለምሳሌ የጁስ መስሪያ ምናምን ነገሮች፣ እነሱም ይዘንለት እንመጣለን ማለት ነው። ናፒ ዛሬ ፍንድቅድቅ ብላ እንድትውል ነው የምፈልገው። በጣም በቃ የሳምንት ሙሉ ስለ ቤቱ እያወራ ነበር። አዲሱ ቤቴ እኮ በሳዬ ፈርኒቸር እኮ እንደዚህ እኮ ምናምን እያለች ነበርና ዛሬ የደስታው ቀን ነው። የበለጠ ደስ እንዲለው ደግሞ ይህን ነገር እናደርገዋለን ማለት ነው። አሁን የት ነው ያለ ነው? ስሜ ኡራኤል ጋር ያለ ነው። በቃ ወደ ፒያሳ እየሄድን ነው። ወደ ፖፑላር 10 ደቂቃ ይሆናል። በቃ ጸዴ
ናፊ የኔ አባት